ወንድ እኮ አልጠፋም። እሱም ብላ ስለመጣች ነው ከውጭ ስትመጣ እሱም ብላ ነው የመጣችው። ይቅርታ በጠየቅኩበት እኔ ራሴን ዝቅ አድርጌ ክብሬን ዝቅ አድርጌ ነው እግሩ ላይ ወድቄ ይቅርታ የጠየቅኩት። ታምራትን ወይ መካሪ ጠፍቶ ነው ወይስ ይህ ልጅ ምንድነው ከኛ የሚፈልግ? ፈተና አጥፍቻለሁ፣ ጥፋቱ የኔ ነው፣ ይቅርታ ጠይቄያለሁ። ታምራት በእኛ አሳቦን ከአገር ወጣለሁ ሰደዳለሁ ስል ሰምታችሁታል፣ ብዙዎቻችሁ አይታችሁታል። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰሞን ትንሽ ያለ ማግባባት ተፈጥሮ ሌላ ችግር ውስጥ ገብተናል። ታምራት በእኛ አሳቦን ከአገር ወጣለሁ ሰደዳለሁ ስል ሰምታችሁታል፣ ብዙዎቻችሁ አይታችሁታል። እህቴ በሱ ምክንያት በጣም ሌላ ችግር ውስጥ ገብታለች። ምክንያቱም የሆነ ቀን አጽናናለሁ እታረቃለሁ ብላ ቤቱ ድረስ ሄዳ ነበርና ቤቱ ድረስ ስትሄድ ሌላ ሴት ይዞ አገኘችው ምናምን። እዛ ጸብ ተነስቶ ተጣልቶ ነበረ እንደተነገረኝ ከሆነ ማለት ነው። ከዛ ቢጠይቃትም ልትነግረኝ ፍቃደኛ አልነበረችም። ታምራትን ወይ መካሪ ጠፍቶ ነው ወይስ ይህ ልጅ ምንድነው ከኛ የሚፈልገው? እኛ በሰዓቱ አጥፍተናል፣ አጥፍቻለሁ፣ ጥፋቱ የኔ ነው፣ ይቅርታ ጠይቄያለሁ። ለምንድነው እህቴን እንደዚህ የሚያሰቃያት? ለምንድነው የሚፈታተናት የሚል አይነት ጥያቄ ስለነበረኝ ነው ወደ እናንተ ፊት ይዤ የመጣሁት። እቺ ልጅ እሱን ለማጽናናት ነው ከአዲስ አበባ የመጣሁት እያለች ነው። እሱ ዘመድ የለውም፣ የሚያጽናና ሰው የለውም ወይስ እንዴት ነው ይሄ ነገር? ሌላ ፍቅረኛ ይዞ ነው? የሚታቁት ሰዎች ካላችሁ በኮሜንት ብታብራሩልኝ፣ የሱ የቅርብ ወዳጅ የሆናችሁ ማለት ነው። ይሄ ልጅ ግን ሌላ ውሳኔ እንደወስን እያደረገኝ ነው። ከባድ ችግር ውስጥ እየገባ ነው። እኛም ሊያስገባን ይፈልጋል። ሲስቴሬ ደግሞ በጣም በሱ ድርጊት ነው ብዙ ነገሯን አጥታለች። እኛም ከሷ ጋር ሰላም የለንም። ሰሞን ለምለም ጋር ሄዳ ነግራታለች መሰለኝ። እስኪ ጠይቅልሻለሁ ምን እንደሆነ፣ ለምን እንደዚህ ሊያደርግ እንደቻለ ጠይቅልሻለሁ ብላታለች። እጅጉ ድርጊቱ ጥሩ አይደለም። እኔ በበኩሌ ከዚያ ፊት ሲያደርግ የነበረውን ድርጊት ጸጽቶኝ ነው ይቅርታ የጠየቅኩት። ይቅርታ መጠየቅ ማለት ትንሽነት አይደለም። ይቅርታ መጠየቅ ትልቅነት ነው። ይቅርታ በጠየቅኩበት እኔ ራሴን ዝቅ አድርጌ ክብሬን ዝቅ አድርጌ ነው እግሩ ላይ ወድቄ ይቅርታ የጠየቅኩት። እሺ ይቅር ብያለሁ፣ ይቅርታ አድርጌላለሁ። ታስታውሱት እንደሆነ ከዚያ ፊት 3 ሽማግሌ ልኬ ነበር። የዛም ቀን አባረራቸው። እኔም አይኑን ማየት አልፈልግም ከሷለሁ ምናምን ብሎ አስፈራርቶን ነው የዛን ቀን ላሽ ያለን ማለት ነው። እኔ ከዛ በኋላም ከካሜራም ጀርባ ይቅርታ እየጠየቅኩ ነው። ይቅርታ ስጠይቆ ለምን እንደሆነ ባይገባኝም ይቅርታ አድርጌላለሁ፣ በቃ ሂድ ብሎኝ ከልቤ ይቅር ብያለሁ፣ ሂድ ብሎኝ በዛ መልኩ ነው የተለያየን። ግን በሲስቴሬ ላይ የሚያደርገው ነገር በጣም ተናድጄበታለሁ። በድጋሚ ነገሩ ወደ ኋላ እንድመለስ እያደረገኝ ነው። ይሄ ነገር አስቡበትና ንገሩት። ልጁ ሌላ ችግር ውስጥ ሳይገባ እኔም ሌላ ነገር ውስጥ ሳይከተኝ ቶሎ ንገሩት። የምታስቆሙት ከሆነ አስቆሙት። አብሮ ማሁን ካልተቻለ ያው ሰው አይደለም ያልተጋባ የተጋባ ራሱ ልጅ ያለው ሰው ራሱ ይለያያል አይደል? በዚህ ዘመን ይሄ አፍቅሮ መለየት፣ በፍቅረኛ መከዳት አዲስ አይደለም። በሷ አልተጀመረም። እኔ የፈለኩትን ቢያደርግ በሰዓቱ ልጁ እንደዚህ አይነት ድርጊት ያደርጋል። ከብዙ ሰዎች ጋር ሪሌሽንሺፕ አለው። ብዙ ሴቶችን እንደዚህ አገባቸዋለሁ እያለ ሲጫወትበት የነበረ ልጅ ነው ስለተባልኩ ነው እንደዛም ሊያደርግ የቻልኩት። እናንተስ ይሄን ነገር በምን አንግል ነው የምታዩት? አንድ ሰው ካጠፋ በኋላ ይቅርታ ከጠየቀ ይቅርታ መጠየቅ እኮ ትልቅነት ነው። እኔ ይቅርታ በጠየቅኩበት እሷን ሌት ተቀን እንትን ማለት ማሰቃየት፣ በስልክ እየደወለ ማስፈራራት፣ በህይወቴ እንዳመጪብኝ ሁለተኛ ቤቴ እንዳመጪ እያላት እያስፈራራት ይገኛል። ከአንደበቷም የምትሰሙት ይሆናል። ሰሞን በጣም ተቀይሟለች፣ በጣም ተናዳበታለች። እሷ ባላጠፋች ጥፋት፣ እሷ ባላደረገች ድርጊት
እሷ ልትቀጣ አይገባም። ቅጣትም እንደሆነ እኔ ልቀጣ፣ እኔ ነኝ ጥፋተኛ ይቅር በልኝ ብዬው ይቅርታው ጠይቄዋለሁ። ይቅርታ ጠይቄው ለምንድን ነው ይሄ ሁሉ የሚሆንባት? ከስደት የመጣችሁ ልታርፍ ነው። እረፍትን ፍለጋ ነው የመጣችሁ። የሰው ልጅ በሀገሩ የሚሰቃይ ከሆነ ሄዶ በሰው ሀገር የሚሰቃይ ከሆነ ምንድን ነው መፍትሄው? ወንድ እኮ አልጠፋም። እሱም ብላ ስለመጣች ነው ከውጭ ስትመጣ እሱም ብላ ነው የመጣችው አይደል እንዴ? እሱም ብላ እስከመጣች ድረስ ሌላ አካል የፈለገውን ጥቃት ቢያደርስበት ለሷ ስል በቃ ሁሉንም ታግሶ በትዕግስት ማሳለፍ ወይም ማለፍ መቻል አለበት። ሁሉ ጊዜ በቃ ይሄ ልጅ ከመጀመሪያም ራሱ አይታችሁ እንደሆነ የሆነ ሴት ያመጣል። በቃ በራሱ መንገድ ነው በራሱ እጅ ነው ሌላ ችግር እየፈጠረ መንገድ ላይ ነው የሚጥላቸው። ይሄ እንዴት ይሆናል? ማለት ወንድ የሆናችሁ እህት አላችሁ፣ ሴት የሆናችሁ ደግሞ ወንድም አላችሁ። እንደዚህ አይነት ድርጊት ተገቢ ነው ብላችሁ ታስባላችሁ? እኔ በራሴ ቻናል የመጣሁበት ዋና ምክንያት ከሱ ጋር ስለማንገናኝ ነው። ከአሁን በኋላ መገናኘት ብቻ አይደለም በሌላ መንገድ ነው የሚሄድበት። በቃ ሊጎዳው ነው የሚሄድበት እንጂ እንደ በፊቱ ይቅርታ ለመጠየቅ እንደዚህ እንሽሩሩ ለማለት አይደለም። ከባድ ውሳኔ ወስኛለሁ። ከዚያ በፊት ከባድ ውሳኔ ወስኛለሁ። ይህ ልጅ የምታስቆሙት ከሆነ ያስቆሙት ብያችሁ እናንተ ምን ባላችሁ እንዳያችሁት ሰቅየዋለሁ፣ ቀጥቅጬዋለሁ። እንደውም በቃ ወንድ ልጅ የማይደረግን በሙሉ አስደርጌበታለሁ። ያ ሁሉ ትምህርት አልሆን ብሎት በድጋሚ እሷን እያሰቃያት ይገኛል። የምታስጠነቅቁት ከሆነ ያስጠንቅቁት። ሌላ ይሄ ልጅ ከዚህ በኋላ እዚህ ሚዲያ ላይ ላታገኙት ሁላ ትችላላችሁ። የሰው ልጅ ሲኖር ነው የሚጠቅመን አይደል እንዴ? ሌላ ነገር እንዳይከተለው። ይሄ የኔ ቤት ነው፣ የኔ ቻናል ነው። ለእውነታ የቆማችሁት ብቻ ቤቱን ሰብስክራይብ እያረጋችሁ ቪዲዮ ደግሞ ለብዙ ሰው እንዲዳረስ ላይክ እያረጋችሁ ለወዳጅ ዘመዳችሁ ሼር አድርጉ።